Maybe you should fall, that's what rivers do. Cause when you're in love, you don't mind a different view. Things are looking up. ሰላም ውዶቼ እንደምን አላችሁ? ሰላማችሁ ይብዛልኝ። ዛሬ ጎግል አካውንት እንዴት መክፈት እንደምንችል አሳያችኋለሁ። በጣም ቀላልና አመቺ ነው። ጎግል አካውንት ብዙዎቻችን እንደሚያስፈልገን እናውቃለን። አፕሊኬሽን ለማውረድ ሊሆን ይችላል። አዲስ የሆናችሁ ዩቲዩብ ቻናልም ለመክፈት ያሰባችሁ ግዴታ ጎግል አካውንት ያስፈልጋችኋል ማለት ነው። ስለሆነም በጣም ቀላል በሆነ መልኩ እዚህ ጋር ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባችሁ በኋላ ውዶቼ በጣም ይቅርታ እንግዲህ ህፃን ልጅ ስላለ አጠገቤ ምናልባት የሚረብሽ ድምጽ ካለ ማለት ነው። ኦኬ ሶ እዚህ ጋር ማለት ነው አሁን እዚህ ጋር ለእናንተ በቀላሉ እንድታዩ ላሳያችሁ። እዚህ ጋር የቁልፍ ምልክቷን ማለት ነው ክሊክ እናረጋታለን። ከዛ በኋላ እዚህ ጋርም እንዲሁ እንደተለመደ አካውንት ሚላን ክሊክ ታረጋላችሁ ማለት ነው። በጣም ቀላል ነው። እዚህ ብዙ እንትኖች አሉ። ከዚህ ሁሉ ግን ዝቅ ብለን የምንጠቀመው እቺኛዋን ማለት ነው አድ አካውንት ሚላውን ክሊክ እናረጋለን። ከዚህ በኋላ በጣም ብዙ ምርጫዎች አሉ። ምን ቲክቶክ አለ፣ ፌስቡክ አለ፣ ኢሜል አለ። ስለዚህ እኛ የምንፈልገው ጎግል አካውንት ስለሆነ ጎግል አካውንት ሚላውን እቺኛዋን ማለት ነው ክሊክ እናረጋታለን። አሁን እንትን እያደረገን ነው ማለት ነው። እዚህ ጋር እንደምትመለከቱት ኢሜል ኦር ፎን ነምበር ይላል። ኢሜል ኦር ፎን ነምበር ሚላውን ከነካችሁ የመጀመሪያውን ኢሜል አድሬስ እና ስልክ ቁጥር ይጠየቃችኋል። ስለዚህ እኛ አዲስ ስለሆነ መክፈት የምንፈልገው እዚህ ጋር ክሬት አካውንት ሚል አለ። ክሬት አካውንት ሚላውን ክሊክ እናደርጋለን። ከዛ ፎር ማይ ሰልፍ ለራሴ ነው ብለን የራስ እዚህኛውን እንነካታለን ማለት ነው። ኦኬ ፎር ማይ ሰልፍ ምትሏን ክሊክ እናደርጋታለን። ከዛ በኋላ እዚህ ጋር እንደምታዩት የመጀመሪያ ስምና የመጨረሻ ስም ይላል። እዚህ ጋር ቤቲ ልበል እናንተን ለማሳየት ስለሆነ ማለት ነው። እኔ ቤቲ ላስት ኔሜንም እንደዛው ላርግ ማቀየር እችላለሁ። መቀየር እናንተም ትችላላችሁ፣ ግን እኔ እናንተን ለማሳየት እንዲቀል ብዬ ነው። ቤቲ ቤቲ። ከዛ በኋላ እዚህ ጋር ኔክስት ትላላችሁ ማለት ነው። እዚህ ጋር የተወለዳችሁበት ዓመተ ምህረት፣ ቀን፣ ጾታ፣ ይር ምናምን ይመጣል ማለት ነው። ኦኬ መንዝ ጃንዋሪ እና ላርጎ የመጀመሪያ ወር፣ ጄንደር ጾታ ፊሜል፣ ዴት ስንት እናርገው? አንድ ላርገው። ከዛ ይር ዓመተ ምህረት ማለት ነው። ዓመተ ምህረት እድሜያችሁ ከ18 ዓመት በላይ መሆን አለበት። ምክንያቱም ኢሜል አድሬስ ወይም አካውንት ከ18 ዓመት በታች ለሆኑት ስለማይከፍት 1991 ብለን እናረጋለን ማለት ነው። ከዛ በኋላ ኔክስት ትላላችሁ ማለት ነው። ይኸው እንደምታዩ ብዙ አይነት ምርጫ መጥቶልናል ማለት ነው። አያችሁ እዚህ ጋር ቤቲ ቢ 24 57 @gmail.com ነው የሚለው አይደለ? ያው @gmail.com ሚል ያው እዚህ ጋር አለላችሁ። እዚህ ጋር ቢ ቤቲ 4706 @gmail.com ይላል። እዚህ ጋር ደግሞ ክሬት ዩር ኦውን ጂሜል አድሬስ በራሳችሁ ደግሞ እዚህ ጋር መክፈት ትችላላችሁ ነው የሚለው። ይሄንን ካልፈለጋችሁ ማለት ነው። በጣም ቀላል ነው ውዶቼ። እና ኦኬ ሶ በእንደዚህ አይነት ምርጫ መጥቶልናል። ስለዚህ እኛ የመጀመሪያውን እንነካና ኔክስት እንላለን። እዚህ ጋር ፓስወርድ ይጠይቃችኋል ማለት ነው። እኔ እናንተን ለማሳየት ነው ቀደም ሲል እንደነገርኳችሁ። ስለዚህ እናንተን ለማሳየት ስለሆነ ፓስወርድ ስትሮንግ ፓስወርድ ነው መጠቀም ያለባችሁ። እዚህ ጋር እንደምታዩት ማለት ነው ክሬት ስትሮንግ ፓስወርድ ይላችኋል። ክሬት ስትሮንግ ፓስወርድ ዊዝ ማለት ምን በአማርኛ ልንገራችሁ፣ ከቁጥርና በስፔሊንግ ጋር የተቀላቀለ ማለት ነው። ስትሮንግ ጠንካራ ማለት ነው። ኦኬ ሶ ላሳያችሁ እንዴት እንደሚደረግ ማለት ነው። ሾ ብዬ ላሳያችሁ። ሾ ልበለው። ኦኬ እናንተ እንድታዩ ማለት ነው። ስፔሊንግ እና BETI ቤቲ ከዛ ደግሞ 1 2 3 4 8 ዲጂት መሆን አለበት። እዚህ ጋርም 8 ስለሚል ማለት ነው። አያችሁ በእንደዚህ አይነት መልኩ ታረጉና ኔክስት ትላላችሁ ማለት ነው።
ኦኬ አሁን ስልክ ቁጥር ይጠይቀናል ማለት ነው። ስልክ ቁጥር ሲጠይቃችሁ ስልክ ቁጥራችሁን ትሞላላችሁ እዚህ ጋር ማለት ነው። ኦኬ ከዛ ስልካችሁን ከሞላችሁ በኋላ ኔክስት ትላላችሁ ማለት ነው። እንደምታዩት ተከፍቷል ማለት ነው። ቤቲ ስልክ ቁጥሬን ያሳያል ማለት ነው። እንትን ማለት ይቻላል፣ ችግር የለውም። ይሄንን ሪሙቭ ሞባይል ነምበር ኦኬ። ከዛ ኔክስት ትላላችሁ ማለት ነው። ከዛ እንደምታዩት አግሪ ትላላችሁ። አያችሁ እኔ አሁን በቀላሉ ቅድም ያሳያችሁ ኢሜል አድሬሴ ይሄው መጥቶልኛል ማለት ነው። እኔ ይሄ የራሴ ኢሜል አድሬስ ነው። ይሄኛው የመጀመሪያው የምጠቀመው ነው የራሴ ኢሜል አድሬስ። ይሄው አዲሱ ኢሜል አድሬሴ ማለት ነው። ይሄንን እንትን አረጋለሁ ማለት ነው። በጣም ቀላል ነው እንደምታዩት ማለት ነው። በእንደዚህ አይነት መልኩ በቀላሉ ኢሜል አድሬሳችሁን መክፈት ትችላላችሁ ማለት ነው ውዶቼ። እጅግ በጣም አመሰግናለሁ። ቴንኪዩ። መልካም ቀን ይሁንላችሁ። አዲስ የሆናችሁት ሰብስክራይብ በማድረግ ፋሚሊ ሁኑ። ያው አዲስ ጀማሪ ያበረታቱ ለማለት ነው። አዲስ ነኝ፣ ብዙም እንትን ተሳታፊ አይደለሁም ለዩቲዩብ። ስለዚህ ሰብስክራይብ በማድረግ አዳዲስ ሰብስክራይበሮች ዩቲዩበሮችን አበረታቱ ልላችሁ ነው። እጅግ በጣም አመሰግናለሁ ውዶቼ፣ ወዳችኋለሁ። መልካም ቀን። ባይ ባይ፣ ቻው።